ሰላም ለሁላችሁም። ህልማችሁን እቅዳችሁን ሳታስቡ ለሰዎች እያወራችሁ ነው። ይሄንንስ እንዴት ማቆም እንዳለባችሁ የማታውቁ ከሆነ በዛሬው ቪዲዮ ይሄንን ችግር ታስወግዳላችሁ። ከናንተ የሚጠበቀው እስከ መጨረሻው ይሄንን ቪዲዮ ማየት ብቻ ነው። ለሰዎች ህልማችሁን የምታወሩ ከሆነ እቅዳችሁን ሳታስቡት እያወራችሁ ተቸግራችሁ ከሆነ ይሄንን ቪዲዮ እስከ መጨረሻው በማየት ይሄንን ችግር ማስለቀቅ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ህይወትን የሚቀይሩ ቪዲዮዎችን ማግኘት ትችላላችሁ። ህልማችሁን መናገር ለምን አይጠቅምም? የኃይል ማጣት ስሜት ይሰማችኋል። አእምሯችሁ ህልማችሁ ለሰዎች ስታወሩ አላማችሁ እንደተወጣችሁ እንደጨረሳችሁ ይወስዳል። ለምሳሌ በአላማዬ ላይ መስራት ጀምሬያለሁ ብላችሁ ስትናገሩ አእምሯችሁ የሚያስፈልገውን የእርካታ ስሜት ከንግግራችሁ ያገኛል። ይህም ትክክለኛውን ስራ ለመጀመር ያላችሁን ተነሳሽነት ይቀንሰዋል። እናም ደግሞ ለሰዎች ህልማችሁን እቅዳችሁን ስታወሩ ያጣጥላሉ። ስለዚህ በውስጣችሁ ያለውን ተስፋ ይቀንሰዋል። እናም በአብዛኛው በኢትዮጵያ ያሉ ሰዎች ስለ እቅዳችሁ ስለ ህልማችሁ ስታወሩ ከማበረታታት ይልቅ ያጣጥላሉ። አይሆንልሽም ይላሉ። ስለዚህ እቅዳችሁን አትናገሩ። ሰዎች እናንተ ሲያጣጥሏችሁ አይሆንላችሁም ሲሏችሁ በውስጣችሁ የነበረውን ተስፋ ይህንን ስትሰሙ እናንተ ለዛ ስራ ያላችሁ ተነሳሽነት ይቀንሰዋል። ስለዚህ ለሰዎች ህልማችሁንም መናገር አይጠበቅባችሁም። ስለዚህ ይህንን ፕሮጀክት ለመጀመር እቅድ አለኝ ማለታችሁን አቁሙ። ይልቁንስ በምትኩ ዛሬ ፕሮጀክቴ ላይ 1 ሰዓት እሰራለሁ የሚል ግብ ለራሳችሁ ስጡ። የራሳችሁ ንግግር ወደ ተግባር ስትቀይሩ ውጤቱ ራሱ ይናገራል። እናም ደግሞ ለምሳሌ በአንድ አመት ውስጥ ይሄን ያክል ብር መስራት አለብኝ ብትሉ ይሄንን ለሰዎች ማስረዳት አይጠበቅባችሁም። እናም ደግሞ አንድ ሰው መጥቶ ስለያዛችሁት እቅድ ህልም ምን እየሰራችሁ ነው ቢላችሁ ቀለል አድርጋችሁ አዲስ ነገር እየተማርኩ ነው በሉ። ብዙ ሰዎች ህልማቸውን በዝምታ ከመስራት ይልቅ መውራትን ይወዳሉ። ስለ ሐሳቡ ስለ እቅዳቸው እንደዚህ እኮ ነው፣ ይሄ ነገር በጣም ጥሩ ነው እያሉ ያወራሉ። ለሰዎች ከሚገባው በላይ ለማስረዳት ይጥራሉ። ይህንን ባረጋችሁ ቁጥር ህልማችሁን እቅዳችሁን ያደረጋችሁት ይመስላችኋል፣ የጨረሳችሁት ይመስላችኋል። ስለዚህ ለሰዎች የምታወሩትን ነገር ጠንቀቅ እያላችሁ ህልማችሁን ላለመሆን ለራሳችሁ ቃል ግቡ። ይህንን ቪዲዮ ከወደዱት ላይክ በማድረግና ሰብስክራይብ በማድረግ እኛን ያበረታቱን። ሌሎችንም ቪዲዮዎች ስለምንለቅ ሰብስክራይብ ያደርጉን። አመሰግናለሁ።